ይኸውላችሁ ክለባችን የታጠቀው ድምፅ አልባ ኒኩለር መሳሪያ ማለት እኛ ቡድኑ ጀማው ሊአንድሮ ትሮሳርድ ነው። ድምፁም አይሰማ፣ ስለሱ ብቃት ብዙም አይወራለት፣ ድምፀ በራድ የሆነ ተጫዋች ነው ጀማው። ግን በሜዳ ላይ እሳት ትንታግ የሆነ ተጫዋች ነው ጀማው። ምን አይነት ብቃት ነው ያሳየው በዛሬ ጨዋታ ላይ። የዛሬ እኮ ማኑ ዘማች እኮ የጨዋታው እኮ መሆን ካለበት እኮ ይሄ ልጅ እኮ ነው መሆን ያለበት። እንዴት አባቱ ነው የሚችለው? በእናትህ እንዴት በቃ ከኳስ ጋር ከኳስ ውጭ ያለው እያንዳንዱ ሙቭመንት ያስደንቃቸዋል ጀማው። በቃ ምን አይነት ተጫዋች ነው ማን! ምን አይነት በቃ እንደ ሌሎቹ እኮ አይነት ተጫዋች አይደለም። በጣም ደግሞ ሃምብል የሆነ ተጫዋች ነው። ስንት ጊዜ ቤንች ሆኖ እኮ አስቀምጠነው እኮ ያንን ሁላ ተቋቁሞ ማለት ነው ለቡድኑ ታማኝነቱን ያሳየ ድንቅ ተጫዋች ነው ጀማው። ትችላለህ ትሮሳርድ፣ ትችላለህ ጀማው። ለብቻው ቪዲዮ ያስፈልጓል። የምር ነው የምላችሁ። ለዚህ ልጅ ያላችሁን ክብርማ ቁጥሩን በመደርደር ምገልጹልኝ ጀማው፣ እያንዳንዱን ማለት ነው። እንዴት አያችሁት ግን በዛሬ ጨዋታ ላይ? ትችላለህ፣ ትችላለህ። ጨዋታው አልቋል። ፓኪው ያልከኝ የቼልሲ ደጋፊ ራሴ ፓኪው እሺ ትፎክራለህ እንደ ፋልመርና ፖፓና ምናምን ብለህ ደስ ቤት ውስጥ የሰደብከኝ ልጅ ፓኪው ነው ያልከኝ አይደለ? ትርጉሙን ባላቅም ራስ ፓኪው። ትርፌ አልተሸነፍሽም እንዴ? እኔ እኮ በጉጉት እየጠበኩሽ ነበር። አልለጠፉሽም። ለመጀመሪያ ጊዜ 3 ነጥብ እኮ ከአንቺ ላይ ወስዳሉ ብዬ ነበር። ትርፍዬ 1 ነጥብ ወሰዱብሽ። ለነገሩ ምን ታረጊው? ችግሩ ካንቺ አይደለም ከደጋፊዎችሽ ነው። ዛሬ አላዩሽማ፣ አልደገፉሽም፣ ከጎንሽ አልነበሩም፣ አልቋጠሩልሽም። ትርፍዬ የሚያዩት የሚቋጠሩት ለቪላ ነበር፣ ለሁለተኛ ክለባቸው። ዛሬ አንደኛ ክለባቸው አደረጉት። አንደኛ ክለባቸው። ከዛው እኔ ምን አደረግኩኝ? ወቅቄ ማለት ነው። እዛ ማሳጧቸው፣ እዚህ ማሳጧቸው፣ አንጀታቸውን ቧጠጥኩላቸው፣ ጨጓራቸው ላይ ተረማመድኩላቸው። አርሴ ወስዶ ቪላን ለጠፈ። ይሄ እኮ ሽንፈት እኮ ነው፣ ሽንፈት እኮ ነው። አሁን እንዳታወሩ የትርፌ ደጋፊዎች መጣ። ይሄ ከሽንፈት አይተናነስም። ከወረደው ቲም ጋር 1 ነጥብ ይወስድባቸዋል በሜዳና በደጋፊያችሁ። አረ እንዴት ጣፋጭ ለሊት ነው! አቤት አቤት አቤት! እመለሳለሁ በሌላ ቪዲዮ። ሼር ኮፒ ሊንክ አድርጉና አድርሱልኝ። በሌላ ቪዲዮ እመጣለሁ።